የእንግሊዝኛ ቃላትን በትክክል የማንበብ ፍላጎት ካለ እስኪ እነዚህን 3 የተለመዱ የእንግሊዝኛ ቃላት ከኔ ጋር በትክክል እናንብብ። እኔ ከማሳየቴ በፊት ግን እስኪ አንተ አንብብልኝ። የመጀመሪያዋን አንብባት። እሺ፣ ሁለተኛዋን አንብብልኝ። እሺ፣ ሶስተኛዋና የመጨረሻዋን አንብብልኝ እስኪ። አሁን ከኔ ጋር አብረን እናነባለን። የመጀመሪያዋ ቃል ፔረንትስ ተብላ ነው የምትነበብ። ፔረንትስ። አሁን እያንዳንዱን ድምጾች እየገነጣጠልን ይሄን በቀላሉ ለማንበብ እንዲመቸን በአማርኛ ፊደል ጽፌ ላሳየው። ፔረንትስ በጣም ነው የሚገርመው። ስለዚህ ይቺ ፐ ነች። ፐ ዲስ ኤ ሳውንድ ለድምፅ ሲሆን ይቺ በፊደል ኢ የምንላት ለድምፅ ግን ኤ ድምፅን ወክላ ነው የምትመጣው። ስለዚህ በአንድ ላይ ሁለቱም ስናነባቸው ፔ። ከዛ ይቺ እር ነች፣ አር ፊደል እር ድምፅ ነች። ከዛ ይቺ ደግሞ ሸዋ ሳውንድ ትባላለች። ይችን ፊደል የወከለችልን ደካማ ባውል ድምፅ አ ድምፅ ነች። ፔረ። ከዛ እንትስ ን ትና ስ ተከታትለው የመጡ 3 ካንሶናንት ክላስተር ስለሆኑ ት ከኤን በፊት ስትመጣ ብዙ ጊዜ ድሮፕ ትደረጋለች። ደግሞ ከኋላዋም ኤስ ስላለች ካንሶናንት ክላስተሩን ለማስቀረትና ት የግድ ድምፅ ስለሆነች የበለጠ ኮምፎርታብል ሆነን እንድናነባት ይችን ድሮፕ እናደርግና ልክ በዚህ መንገድ ስናነበው ፔረንትስ ይሆናል። ይህንን ቃል እንደዚህ ለሁለት ብንከፍለው ባለ 2 ሲለብል ቃል ነው ማለት ነው። ይቺ የአፖስትሮፊ ምልክት ፕራይሜሪ ስትረስ ማርከር ነች። ስለዚህ የመጀመሪያው ሲለብል በዚህ ቃል ውስጥ ከፍና ረዘም ተብሎ ይነበባል ማለት ነው። ፕራይሜሪ ሲለብሉን ይወስድና ፔረንትስ ፔረንትስ ብለን ነው ማንበብ ያለብን። ስለዚህ እኛ ግን ፓረንትስ እንላለን። በዛ ላይ ደግሞ ፓረንትስ ስትሬሱን ለሰከንድ ሲለብል የምንሰጥበት ጊዜ ብዙ ነው። እንግሊዝኛ ስትሬስ ታይም ላንጉጅ ስለሆነ የትኛው ሲለብል ስትሬስ መደረግ እንዳለበት በእያንዳንዱ ትራንስክሪፕሽን ላይ እንደዚህ አይነት የአፖስትሮፊ ምልክት ካየን ከሱ ቀጥሎ ያለውን ሲለብል ከፍ እና ረዘም አድርገን ድምፁን መያዝ ስላለን ፔረንትስ ብለን ካነበብነው ነው ትክክል። ስለዚህ እንደዛ ካነበብ ትክክል ነህ። ካልሆነ ግን ከዚህ በኋላ ይህችን ቃል ስታገኝ ፔረንትስ እንጂ ፓረንትስ ብሎ ማንበብ ይቀራል ማለት ነው። ወደ ሁለተኛው ቃል ልውሰድ። ሁለተኛውም ቃል እንደዚሁ ግራ የሚያጋባ ቃል ነው። ስለዚህ ይሄ ቃል ሲነበብ ዲቨሎፕ ተብሎ ነው የሚነበበው። ዲቨሎፕ። ስለዚህ የመጀመሪያዋ ሲለብል ላይ ያለችው ኢ ፊደል በቀጥታ በኢ ድምፅ ነው ዲ ብለን ያነበብናት። ከዛ ሁለተኛዋ ኢ ፊደል ግን በኤ ድምፅ ነው የተወከለችው። ስለዚህ ቬ ብለን ነው የምናነባት። ከዛ ኦ በሸዋ ሳውንድ በደካማ ቫውል ድምፅ ነው የተወከለችው። ለ ብለን ከዛ ዲቬሎፕ። እዚች ጋር ፕራይሜሪ ስትሬሳችን ወይም ስትሬስ ማርከራችን እዚህ ጋር ስላለች ቬ ስትሬስ ሌቭል ነች ማለት ዲቬሎፕ። እኛ በአብዛኛው ዴቨሎፕ እንላለን። ዴቨሎፕ ሳይሆን ዲቬሎፕ። ስለዚህ ይቺ ቃል ስትነበብ ዲቬሎፕ ብለን ካነበብናት በትክክል አንብበናል ማለት ነው። ስለዚህ አንተ ዲቬሎፕ ብለህ ካነበብ ትክክል፣ ግን ዴቨሎፕ አይሆን። ስትሬሱን ለዚህኛው መስጠት የለብንም። የመጀመሪያው ሲለብል ሳይሆን ሁለተኛው ሲለብል ነው። ቬ የሚለው ከፍ ተብሎ መደመጥ አለበት በዚህ ቃል ውስጥ ዲቬሎፕ። እስኪ ሶስተኛውን ቃል ደግሞ አብረን እናንብብ። ካምፎርታብል ካምፎርታብል። እንደዚህ ካነበብከው ትክክል ነው። ካልሆነ ግን ማስተካከል ነው። እዚህ ጋር የመጀመሪያው ሲለብል ስትሬስ ሲለብል ነው። ስለዚህ ካምፎርታብል ካምፎርታብል
ከፍ ብለን እንወርዳለን ማለት ነው። እዚህ ውስጥ እዚች ጋር የምናያት በኦ ፊደል የተወከለችው ስትሮንግ ሳውንድ ነች። በዚህ ቃል ንባብ ኦ እና አር ይጠፉና ኮምፕሊትሊ ፍ ከት ጋር ትጣበቅና ፍትብል የሚል ሰከንድ ሲለብል እናወጣለን። ስለዚህ ካምፍትብል ብለን እናነባለን። ይሄ የመጀመሪያውና በአብዛኛው የምናነብበት መንገድ ነው። በተጨማሪም በሁለተኛው ዘዴ ማንበብ እንችላለን። ለምሳሌ ኮምፎርተብል 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 በዚህ ኮንቴክስት ይሄ ቃል 3 ሲለብል ሆኗል ማለት ነው። ስትሬሱ ቦታውን አልቀየረም፣ ግን መጀመሪያ የነበሩ መሀል ላይ ያለውን ቫውል ኦ እና አርን ስላጠፋን ሲለብሉ አጥሮ ነበር፣ ካምፍትብል ነበረ። እዚህ ጋር ግን ኮምፎርተብል። ስለዚህ እዚህ ጋር አለችን። ሁለቱ ጋር ደግሞ ዊክ ሁለቱም ተመሳሳይ ሸዋ ቫውሎች ለሁለቱ ሲለብል ሄደው ኮምፎርተብል ብለን እናነበዋለን። የእንግሊዝኛ ቃላትን እንደዚህ በትክክልና በእርግጠኝነት ለማንበብ የመጀመሪያው ነገር እነዚህ ድምፆቹ የሚጻፉባቸውን ዓለም አቀፍ የድምፅ ምልክቶች ወይም ኢንግሊሽ ፎኒም ሪፕሬዘንቴሽንስ መለየት ነው። በጣም ቀላል። እነዚህን ምልክቶች ለመለየት 1 ሳምንት በጣም በዛ ከተባለ 2 ሳምንት የጥናት ጊዜ ቢወስድብን ነው። በቀላሉ መለማመድና መቻል እንችላለን። ለሱ ደግሞ እኔ ጋር ሙሉ ስልጠና መፍትሄውም አለ። ፍላጎቱ ካለ በአካል መጥተህ ወይም በኦንላይን የኔን ሙሉ ስልጠና መውሰድ። ከኔ ጋር ስለነበርክና ይህን ቪዲዮ ጨርሰህ ሙሉ ትምህርት ስላገኘህ ትጋትህን አደንቃለሁ።